ጎፊያ ዳጋሞት ሰግን ፈረስ ከወንድሜ ጋራ ስንጋል ፈረስ ካደመነወተኝ ገሪል ጓመታ ተጠራ አልያዘውም ኖሮ ለጓሙን አጥብቆ ጎፊያ ዳጋሞት ሰግን ፈረስ አለፈች ሕይወቱ ከፈረስ ላይ ወድቆ ጎፊያሎ እየጣ እንዴት ላረዳት ነው የወንድሜ ሞት ባንዳሱ አውተገረም ወይ ፈረሱ የኔ ቆንጆ ፍቅርሽ እንደ ሻማ ልብን አቅልጦት ብልተጋደር አንተ እንዳታረጥበኝ በእናት ማን ነው እግረን የኔ ፍቅር ተቅማጥ ነሽ እንዴ ለማለት ፈልገህ ነው እንደምታስበው እኮ አይደለም ፍቅርሽ መቆጣጠር ስላቃተ እንደዛ ነው እንዴ ፍቅርሽ መኪና እንዳየ ውሻ ያቅበዘበዘኝ ነው ለኔ ማር አቤት አቤት
ነኝ አባዬ። ቢሩ አባቱ ነው? አዎ ምን አባት ነው እዚህ ጋር የምትሰራው? ምንድነው እዚህ ግንብ ላይ ምን ትሰራለህ? አላበዛችሁ እንደናንተ ምንድነው የምናበዛው? አንተ ቀንታ ሽማግሌ ልጅቷ ቆመባት ትቅር እንደ ማነው ቆማ ትቅር እንደ ልጅቷ ቆማ ትቅር ችግር ጭንቅላት ላይ ቁም አንጀቴ ላይ ብረት ይቁም። ስማ ልጅ ማለት ነው ለጥሎሽ ገመችስ የሚሰጥ ቢጠፋኝ እንኳን ብትስ የሚሰጥ ሰው ካልሆነ በስተቀር እንዳንተ አይነት ብስብስ ወይ በበጣም አትበልበላ ምን ነው ሰው ደግሞ አበዙት እንዴት ሴትሽ ይዘው ወንድሽ ሰፈር ውስጥ አምጣ ማለት ተገቢ ነው? የኔ ልጅ ነው ውሻ ወይስ ያንተ ጓደኛ ነው ውሻ? ስማ እንደ ጥጥ እንደዚህ ካላስፈተልኳችሁ የኔ ቦርሰሞ አፈር በላ ቤት ውስጥ አስቀምጬ የምቀልበው ውሻ ሳይሆን አንበሳ ነው። እሱን አምጥቼ እዚህ ጋር እንደዚህ እናንተ እንደ ካልሲ ካላስገለበጥኳችሁ የኔ ቦርሰሞ አፈር ድም በላለሁ። አንተ ይታውን ያለው ወይኔ ወሰብና ለነዘና ሂድ ያምጣ አንተ ደም ሆነ ነው ውሻ አንተ ደም ፋራነን በቅና የነገርኩት ነው። ተቀንቀነ ሞታል ሲከበ ወንት ልጅ ቆረጠ ሲባል ሎተሪ ብቻ ይመስለኝ ነበር።